ዛሬ የፋሲካ ማግስት ሰኞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ማዕዶት ወይም መሻገር በመባል የሚታወቅ ታላቅ በዓል ነው። ይህ ቀን ትንሣኤን ተከትሎ የሚመጣ ከሞት ወደ ሕይወት መሸጋገሪያ ተደርጎ የሚወሰድ ዕለት ነው። የክርስቶስ ትንሣኤን ተከትሎ አማኞች በተስፋ የሚሻገሩበት ዕለት ነው። ስለ ማዕዶት ይህን ያህል ካልኳችሁ፣ በማዕዶት የልጅነት ትዝታዬን ላካፍላችሁ። ቤተሰቦቼ በዚህች ዕለት አክፋይ ድፎ ዳቦ፣ አረቄና ስጦታ ይዘው ወደ ወላጆቻቸው ይዘውን ይሄዳሉ። የእናቴም የአባቴም ቤተሰቦች ጋር አንድ አካባቢ ስለሆንን በቅድሚያ ወደ አባቴ ቤተሰብ ቤት ነበር የምንሄደው። በዕድሜ ታላቅ ስለሆኑ ነፍሳቸውን ይማርና ጥሩ የቤተሰብ ጊዜ አሳልፈን ተመርቀን አምሽተን ነበር የምንመለሰው። ዛሬም ይሄው አልቀረም። የእናቴ እናት ጋር ዛሬ አክፋይ ይዘው እንደሚሄዱ ሳስብ ከምርቃቶቻቸው መካከል አንዱ በልጆቻቸው አግኙ ነበረ። እኔም ይህን እንዳደርግ እግዚአብሔር ይርዳኝ። አሜን።